ሰላም ሰላም ውድ ሀብ ክሬተር ቤተሰቦች፣ በዛሬ ቪዲዮ ደግሞ ናሽናል አይዲ ላይ ያሉ የስም ስህተቶችን እንዲሁም ደግሞ የአድራሻ ለውጦችን እንዲሁም ደግሞ ስማችሁ ላይ ያሉ የስፔሊንግ ኤረሮችን በቀላሉ የትም መሄድ ሳይጠበቅባችሁ ያ ማለትም ናሽናል አይዲ ቢሮዎች ላይ በመሄድ ጊዜያችሁን ሰዓታችሁን እንዲሁም ደግሞ ወረፋ ሳትጠብቁ ኦንላይን በስልካችሁ እንዲሁም ደግሞ በኮምፒውተራችሁ ድረገጻቸውን በመጠቀም ብቻ አፕዴት ማድረግ ትችላላችሁ። ይሄ ደግሞ በጣም ቀላል ነው። ስለዚህ በዛሬ ቪዲዮ ይሄን ማሳያችሁ ይሆናል። ለኔ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ በየጊዜ መለቃቸውን ጠቃሚ ቴክኖሎጂ ቲፖችን እንድትወስዱ የደወል ምልክቷን መጫናችሁ እርግጠኛ ሁኑ። ዊዛውት ፈርዘር ዱ ሌትስ ጎ። resident.fida.it የሚለውን እዚህ ጋር የኛውን ትጫናላችሁ። በመቀጠል እንደዚህ አይነት ዌብሳይት ሊንክ ያደርግላችኋል። ይሄ ደግሞ የናሽናል አይዲ ትክክለኛ ዌብሳይታችሁ ነው ማለት ነው። እዚህ ጋር ሎጊን እንድታደርጉ ወይም ደግሞ ፋናችሁን FCN ነምበር እንድታስገቡ ይጠይቃችኋል። ስለዚህ ይሄንን 16ቱን ዲጂት ማስገባት ይጠበቅባችኋል መጀመሪያ ሎጊን ለማድረግ ማለት ነው። ስለዚህ እናስገባለን ማለት ነው። እንደዚህ እናንተ መሆናችሁን ለማረጋገጥ ወደ ስልካችሁ SMS ይልካል። ስለዚህ እሱን OTP ታስገባላችሁ ማለት ነው። ትክክለኛውን ካስገባችሁ በኋላ OTP-ውን ቬሪፋይ ትሉታላችሁ። ስለዚህ እናንተ ሙሉ ዳታ ወይም ደግሞ ሁሉም ያለውን ዶክመንት መረጃችሁን ወይም ደግሞ ስማችሁን ሙሉ ለሙሉ ፌች አድርጎ ያመጣላችኋል ማለት ነው። ይሄንን እንደዚህ ቬሪፋይ ካደረገ በኋላ እንደምትመለከቱት ይከፍትላችኋል። ስለዚህ ፈልጉ አፕዴት ዲሞግራፊክ ዳታ ትሉታላችሁ። ኮሬክሽን ካላችሁ ደግሞ ኮሬክት ዲሞግራፊክ ዳታ ትሉታላችሁ። ሌላኛው ደግሞ አፕዴት አድርጋችሁ ወይም ደግሞ ኮሬክት አድርጋችሁ ምን ላይ እንደደረሰ ማወቅ ከፈለጋችሁ እዚህ ጋር ትራክ ሪኩዌስት ስታተስ የሚል አለ። እሱ ላይ መግባት ትችላላችሁ። እንዲሁም ደግሞ ሎክ አንሎክ አውቶራይዜሽን ታይፕ የሚል አለ። እነዚህ ሁሉንም እናንተ መጠቀም ትችላላችሁ ማለት ነው። አሁን ማድረግ የፈለግነው አፕዴት ወይም ደግሞ ኮሬክት ማድረግ ነው። ስለዚህ አፕዴት ማለት ለምሳሌ ስማችሁ ላይ ትናንሽ ፊደሎች ለምሳሌ EA ምናምን የሚነሱ ከሆነ አፕዴት ነው የምታደርጓቸው። ኮሬክሽን ከሆነ ግን ስማችሁ ሙሉ ለሙሉ ተቀይሮ የሌላ ስም ካስገባችሁ ማለት ነው። ያ ደግሞ የፍርድ ቤት ወይም ደግሞ ሌላ ዶክመንት አታች ማድረግ ይኖርባችኋል። ስፔሊንግ ላይ ስማችሁ ላይ ያሉትን ኤረሮች እንዴት ማስተካከል እንደምትችሉ ላሳያችሁ። እዚህ ጋር አፕዴት የሚለው ላይ የመጀመሪያው ላይ ትገባላችሁ። በመቀጠል እዚህ ጋር ያመጣላችኋል ኢንስትራክሽኖች አሉ። እነዚህን በትክክል ማንበብ ይኖርባችኋል የመጀመሪያው። ስለዚህ በዚህኛው ሳይድ ያለው እንደምትመለከቱት አድሬሳችሁን ኤዲት ማድረግ ከፈለጋችሁ በዚህኛው በኩል በራይት ሳይድ በኩል ያለውን እዚህ ጋር ኤዲት የሚለውን መጫን ይኖርባችኋል። ኤዲት ለማድረግ እንደዚህ ብትሉት እዚህ ጋር እንደምትመለከቱት የቀይ ምልክት ስለሆነ ያለችው ኤዲት ያስደረገንም። ስለዚህ ኤዲት ካደረግን በኋላ ፕሩፉን ማስገባት አለብን። የአድሬስ ፕሩፍ ወይም ደግሞ የአድሬስ ፕሩፍ መግባት አለበት። ቀበሌ አይዲ ወይ ፓስፖርት ወይ እንደዚህ መግባት አለበት። እዚህ ጋር ደግሞ እንደምትመለከቱት ዲሞግራፊክ ዳታ ላይ ደግሞ ስማችሁ እንዳለ ኢረር ካለበት እዚህ ጋር እነዚህንም አታች ታደርጋላችሁ ማለት ነው ዶክመንት። ስለዚህ ይህን ኢንስትራክሽን በትክክል ማንበብ ይኖርባችኋል። መጀመሪያ ኤዲት የሚለውን መጫን ይኖርባችኋል ይሄን ለማድረግ። እንዲሁም ደግሞ ኤዲት ካደረጋችሁ በኋላ ያንን የሚደግፍ ወይም ደግሞ ያንን ሊያረጋግጥ የሚችል መረጃ ማስገባት ይኖርባችኋል። ለምሳሌ እንደምትመለከቱት እዚህ ጋር ስሜ ጋር ማስተካከል ቢፈልግ ይችን ኤዲት የምትለውን ጫታለሁ። ስለዚህ አሁን ከፈተልኝ እንደምትመለከቱት። አሁን እዚህ ጋር ኤዲት ማድረግ ይችላል። ስለዚህ ይሄንን በትክክል ኤዲት ማድረግ ከጨረሳችሁ በኋላ እዚህ ጋር ስፔስ ምናምን ዶት ምናምን እንዳይኖሩ ተጠንቀቁ። ምክንያቱም እንደዚህ ትክክል ከሆነ በኋላ አሁን እንደምትመለከቱት ሰዎች ሲመዘግቧችሁ ስፔስ ካለው እናንተ ኤዲት ለማድረግ ትቸገራላችሁ። አይለያችሁም። አሁን ስፔስ ይኑር አይኑር ስለማይለይ ይሄንን እንደዚህ ስፔስ ማጥፋታችሁ እንዳትረሱ። ስለዚህ የምትፈልጉት ፊደል ወይም ደግሞ እዚህ ጋር ኢረር ካለ የትውልድ ቀን እንዲሁም ደግሞ የትውልድ ቦታ ዓመተ ምህረቱ ስህተት ካለው እንደዚህ ኤዲት ካደረጋችሁ በኋላ ይሄንን ኤዲት ትሉታላችሁ። ከዚህ በኋላ እንደምትመለከቱት ኤዲት ማድረግ አይቻልም። ስለዚህ ኤዲት ማድረግ እዚህ ጋር ትኩረት ሰጣችሁ መመልከት ይኖርባችኋል። ኤዲት የሚለውን መጫን አለባችሁ መጀመሪያ ኤዲት ለማድረግ ይሄን ማለት ነው። እንደዚህ ኤዲት ካላችሁት በኋላ ይሄንን እናንተ ያስገባችሁትን መረጃ ደግሞ ሊያጠናክርላችሁ ወይም ደግሞ ሊያረጋግጥላችሁ የሚችል ዶክመንት ታስገባላችሁ አፕሩቭ እንዲያደርግላችሁ ማለት ነው። ስለዚህ ሰሌክት ታደርጋላችሁ የምታስገቡትን ዶክመንት እዚህ ጋር ሰሌክት ታደርጋላችሁ። እንደምትመለከቱት ሰሌክት ሳላደርግ አላስገባም እያለ ነው። ስለዚህ ኤዲት ካልን በኋላ ይሄን ለምሳሌ አንዷን እዚህ ጋር ዶት አድርገውና ላሳያችሁ አሳልፈኝም። ስለዚህ ይችን ደብሊው አድርጌ ላሳያችሁና ኤዲት ዳለ። ስለዚህ አሁን ደብሊው አድርጌ ካስገባሁት በኋላ ይሄን ሰሌክት አደርጋለሁ። ስለዚህ ቀበሌ አይዲ፣ ታክስ ሪፔር እንዲሁም ደግሞ የግብር መክፈያ ሰርቲፊኬት፣ ፓስፖርት ሊሆን ይችላል እነሱ ታስገባላችሁ። ከዛ ባንክ ቡካችሁ ሊሆን ይችላል፣ ስቱደንት አይዲ። ስለዚህ ስቱደንት አይዲ ለምሳሌ ከዛ ይሄን አፕሎድ ትሉታላችሁ። ከዛ ይሄን ሊያረጋግጥላችሁ የሚችል ስቱደንት አይዲ እዚህ ጋር ብሮዝ አድርጋችሁ ፋይል ላይ ታስገባላችሁ በዚህ መልኩ ማለት ነው። ከዛ ኮንፊርም ትሉታላችሁ ትወጣላችሁ ማለት ነው። ስለዚህ ከዛ በኋላ እንደምትሉት ሰሚት ነው የምትሉት። አር ዩ ሹር ዩ ዋንት ቱ ሜክ ዚስ ቼንጅ ይላል። ይሄንን ቼንጅ ለማድረግ እርግጠኛ ናችሁ ለመቀየር እያለ ነው። ወዲያውኑ ሰሚት ያደርግላችኋል። በስልካችሁ ደግሞ ቴክስት ይገባላችኋል ኮሬክት እንዳደረጋችሁ ማለት ነው። ስለዚህ በዚህ መልኩ መቀየር ትችላላችሁ ማለት ነው።